ሰላም ሰላም እንደምን ቆያችሁ? እኔ ያዕቆብ ደመቀ እባላለሁ ወይም በቅጽል ስሜ ጀምስ። ይሁን ፈይሳ እባላለሁ በቅጽል ስሜ አመኬ። እኔ አቢነዘር እባላለሁ በቅጽል ስሜ ደግሞ አብዲ እባላለሁ። እኔ ደግሞ ስንሻ ዮሐንስ ወይንም ደግሞ በቅጽል ስሜ ስኔቲ ብላክ ቦይ እባላለሁ። እኛ ኤክስፕሎር አርባ ምንጮች ነን። ኤክስፕሎር አርባ ምንጭ ማለት ደግሞ እዚሁ አርባ ምንጭ ከተማ ውስጥ ተወልደን ባደግን አራት ጓደኛ ማቾች ራን የሚያደርግ ትራቭሊንግ ኮንተንቶችን እየቀረጸ ወደ እናንተ የሚያደርስ የዩቲዩብ ቻናል ሲሆን ታዲያ በዚህ ዩቲዩብ ቻናላችን ላይ አርባ ምንጭና በዙሪያ ጎረባች ወረዳዎች ላይ ያሉ የባህል እሴቶችና የቱሪስት መስህቦችን የምናስቃኛችሁ ሲሆን እያንዳንዱ ጉዟችን መነሻችን ከመሃል ከጋሞ አደባባይ እያደረግን እስከ መድረሻችን ድረስ እያለውን እያስቃኘናችሁ አብረውን እያሉ እስኪመስላችሁ ድረስ የምናስቃኛችሁ ነውና ካለማንም እርዳታ ብቻችሁን መታችሁ መጎብኘት እስክትችሉ ድረስ የትራንስፖርት ሁኔታ፣ አጠቃላይ ወጪ፣ ለጉዞ የሚያስፈልጋችሁን ነገሮችንና ቀድማችሁ ማወቅ ያለባችሁን ነገር እነሆኝ የምንላችሁ ይሆናል። ታዲያ በቀጣዩ ቪዲዮቻችን አርባዎቹ ምንጮች ለጭሳ ብሔራዊ ፓርክ 42 ደረጃዎች ኛው ቼክ ፖይንትን አልፈናል። ዊች ሚንስ ከማጋመስም አልፈናል። ይሄን የሚመስል ጽድት ባለና ቆንጆ በሆነ ውሃ ውስጥ ነው የምንዋኘው። የእግዚአብሔር ድልድይ በራሱ በቃ አይ ካቺንግ የሆነ ለምንድነው ወደ ታች የምንወርደው ያስብላል እኮ በቃ። ጫሞ ሐይቅ በጣም ሰፊ ነው ሐይቁ። በዛ ጋር ደግሞ አዞ ገበያ አለ። አሳው ስሙ ነጭ አሳ ይባላል። ዶርዜ ቪሌጅ እርባታ ሌሎችም ቁጥር ስፍር የሌላቸው የቱሪስት መስህቦችን የምናስቃኛችሁ ይሆናል። ታዲያ ምን ይጠብቃሉ? የዩቲዩብ ቻናላችንን ሰብስክራይብ በማድረግና የቲክቶክ አካውንታችንን ፎሎ በማድረግ ጆርኒያችንን ይቀላቀሉ፣ አብረውን ይጎብኙ። ከኤክስፕሎር አርባ ምንጮች ጋር አርባ ምንጭን ይወቁ። ፒስ አውት።